እነሆ ታላቅ የምስራች እነግራችኋለሁ። ዛሬ በዳዊት ከተማ መድኃኒት ኢየሱስ ተወልዷልና ታገኙታላችሁ ቤተልሔም በታላቅ ትሕትና ታገኙታላችሁ በግርግም በታላቅ ትሕትና። ተወለደ በበረት የዓለም መድኃኒት ኢየሱስ አልፋ ኦሜጋ መጥቷል እኛን ፍለጋ። ኢየሱስ አልፋ ኦሜጋ መጥቷል እኛን ፍለጋ። ተወለደ በበረት የዓለም መድኃኒት ኢየሱስ አልፋ ኦሜጋ መጥቷል እኛን ፍለጋ። ኢየሱስ አልፋ ኦሜጋ መጥቷል እኛን ፍለጋ። የዓለማትን ጠቅላይ ጨርቅ ጠቀለለው የክብርን ባለቤት ፍጥረት አካለለው። የሁሉ ማደሪያ ቤተልሔም ሲያድር በአንድነት ዘመሩ ሰማይና ምድር ይሁንለት ክብር። ተወለደ በበረት የዓለም መድኃኒት ኢየሱስ አልፋ ኦሜጋ መጥቷል እኛን ፍለጋ። ኢየሱስ አልፋ ኦሜጋ መጥቷል እኛን ፍለጋ። አዳምን ሊታደግ ከገሃነም ቁጣ በተዘጋው ደጃፍ ልዑል ገብቶ ወጣ። ከማርያም ተወልዶ በቱም ድንግልና ትሕትናን አብዝቶ አጨለለልና ለስሙ ምስጋና። ተወለደ በበረት የዓለም መድኃኒት ኢየሱስ አልፋ ኦሜጋ መጥቷል እኛን ፍለጋ። ኢየሱስ አልፋ ኦሜጋ መጥቷል እኛን ፍለጋ። በአምሳላችን መጥቶ በአምሳሉ ወለደን። በበረት ተወልዶ አርያም ወሰደን። ለክብር አበቃን በበዛ ውርደቱ እንደገና ልደት ሆነን ልደቱ ታደገን መምጣቱ። ተወለደ በበረት የዓለም መድኃኒት ኢየሱስ አልፋ ኦሜጋ መጥቷል እኛን ፍለጋ። ኢየሱስ አልፋ ኦሜጋ መጥቷል እኛን ፍለጋ። ከሰማያት ወርዶ እንዲያሰፍን ሰላም በበረት ውስጥ ሞቀ እስትንፋስን ከላም። ሕፃን ተወለደ ወንድ ልጅ ተሰጠን አጨለ ከፍታ በትሕትናው መጠን ከሞት አስመለጠን። ተወለደ በበረት የዓለም መድኃኒት ኢየሱስ አልፋ ኦሜጋ መጥቷል እኛን ፍለጋ። ኢየሱስ አልፋ ኦሜጋ መጥቷል እኛን ፍለጋ።
የነፍስን እረኛ ጎበኙት እረኞች የጥበብን አባት አዩት ጥበበኞች። ስጦታ ተሰጠው የዓለም ስጦታ ልደት ታሰበለት የልደታት ጌታ ሁሉን ሞላው ደስታ ተወለደ በበረት የዓለም መድኃኒት ኢየሱስ አልፋ ኦሜጋ መጥቷል እኛን ፍለጋ ኢየሱስ አልፋ ኦሜጋ መጥቷል እኛን ፍለጋ። አዳም ሊታደግ ከገሃነም ቁጣ በተዘጋው ደጃፍ ልዑል ገብቶ ወጣ። ከማርያም ተወልዶ በቱም ድንግልና ትሕትናን አብዝቶ አጨለልልና ለስሙ ምስጋና ተደበበረት የዓለም መድኃኒት ኢየሱስ አልፋ ኦሜጋ መጥቷል እኛን ፍለጋ ተወለደ በበረት የዓለም መድኃኒት ኢየሱስ አልፋ ኦሜጋ መጥቷል ኢየሱስ አልፋ ኦሜጋ መጥቷል እኛን ፍለጋ ኢየሱስ አልፋ ኦሜጋ መጥቷል እኛን ፍለጋ ኢየሱስ አልፋ ኦሜጋ መጥቷል እኛን ፍለጋ። ጌታ ተወለደ ከድንግል ማርያም ብርሃናዊው ኮከብ ከሰማይ ዝቅ አለ ፍጥረትም ዘመረ ሃሌሉያ እያለ በኤፍራታ ምድር በቤተልሔም ጌታ ተወለደ ከድንግል ማርያም ብርሃናዊው ኮከብ ከሰማይ ዝቅ አለ ፍጥረትም ዘመረ ሃሌሉያ እያለ መንጋውን በሌሊት ሲጠብቁ እረኞች ከሰማይም ሰሙ ታላቅ የምስራች በመላእክቱ ግርማ ምድር ስታበራ የሚያስጨንቅ ነበር እጅግ የሚያስፈራ በኤፍራታ ምድር በቤተልሔም ጌታ ተወለደ ከድንግል ማርያም ብርሃናዊው ኮከብ ከሰማይ ዝቅ አለ
ሆነው። ክብር ለእግዚአብሔር በአርያም ብለው ሰላምን በምድር በጎ ፈቃድ ለሰው በኤፍራታ ምድር በቤተልሔም በቤተልሔም ጌታ ተወለደ ከድንግል ማርያም ከድንግል ማርያም ብርሃናዊው ኮከብ ከሰማይ ዝቅ አለ ከሰማይ ዝቅ አለ ፍጥረትም ዘመረ ሃሌሉያ እያለ ሃሌሉያ እያለ ቤተልሔም ሄደው ጌታን ተሳለሙት ከእናቱ ጋር ሆኖ በግርግም አገኙት። የመላእክትን ዜና እረኞች አወሩ በልዩ ምስጋና አምላክን ሲያከብሩ በኤፍራታ ምድር በቤተልሔም በቤተልሔም ጌታ ተወለደ ከድንግል ማርያም ከድንግል ማርያም ብርሃናዊው ኮከብ ከሰማይ ዝቅ አለ ከሰማይ ዝቅ አለ ፍጥረትም ዘመረ ሃሌሉያ እያለ ሃሌሉያ እያለ በለዝቡሉ ሚሆን ፍስሐ ደስታ በዳዊት ከተማ ተወለደ ጌታ ሕፃኑን ከእናቱ ጋር በግርግም ፈልጉት እርሱ ነው ለሰዎች የድነት ምልክት በኤፍራታ ምድር በቤተልሔም በቤተልሔም ጌታ ተወለደ ከድንግል ማርያም ከድንግል ማርያም ብርሃናዊው ኮከብ ከሰማይ ዝቅ አለ ከሰማይ ዝቅ አለ ፍጥረትም ዘመረ ሃሌሉያ እያለ ሃሌሉያ እያለ በኤፍራታ ምድር በቤተልሔም በቤተልሔም ጌታ ተወለደ ከድንግል ማርያም ከድንግል ማርያም ብርሃናዊው ኮከብ ከሰማይ ዝቅ አለ ከሰማይ ዝቅ አለ ፍጥረትም ዘመረ ሃሌሉያ እያለ ሃሌሉያ እያለ ፈጣሪዋን ወለደችው። እርሱም የፈጠረውን ሥጋ መልሶ ተዋሃደ። በቤተልሔም ግርግም የነበረውን ግሩም ምስጢር እያሰበች እናቱ ማርያምም በልቧ ትጠብቀው ነበር። ሃይማኖተ አበው ዘቄርሎስ የሉቃስ ወንጌል ምዕራፍ 2 ከቁጥር 19። ድንግል ፈጣሪዋን ወለደችው በመጠቅለያም ተከለለችው። የለምና ስፍራ ለእንግዶች ማረፊያ
ግርግም አስተኛቸው በከብቶች ማደሪያ። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛቸው በከብቶች ማደሪያ። ድንግል ፈጣሪዋን ወለደችው በመጠቅለያም ተከለለችው። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛቸው በከብቶች ማደሪያ። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛቸው በከብቶች ማደሪያ። ጨነቃት ጠበባት የዳዊት ከተማ የጌታ መወለድ ታምሩ ሲሰማ። ወረደ መልአኩ ምስራች ሊያወራ የሕፃኑም ክብር በምድር አበራ። ይህ ምስጢር ግሩም ነው ከቶ ማይነገር ማርያምም በልቧ ትጠብቀው ነበር። ይህ ምስጢር ግሩም ነው ከቶ ማይነገር ማርያምም በልቧ ትጠብቀው ነበር። ድንግል ፈጣሪዋን ወለደችው በመጠቅለያም ተከለለችው። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛቸው በከብቶች ማደሪያ። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛቸው በከብቶች ማደሪያ። ሰብአ ሰገል መጡ ከሩቅ ምስራቅ አገር ወርቅ ዕጣን ከርቤውን ለእርሱ ለመገበር። በእናቱ እቅፍ አገኙት ሕፃኑን ለዓለም ተናገሩ ንጉሥ መወለዱን። ይህ ምስጢር ግሩም ነው ከቶ ማይነገር ማርያምም በልቧ ትጠብቀው ነበር። ይህ ምስጢር ግሩም ነው ከቶ ማይነገር ማርያምም በልቧ ትጠብቀው ነበር። ድንግል ፈጣሪዋን ወለደችው በመጠቅለያም ተከለለችው። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛቸው በከብቶች ማደሪያ። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛቸው በከብቶች ማደሪያ። የይሁዳ ምድር ምስጋና ተመላ ንጉሥ መጥቷልና ከናዝሬት ገሊላ። ታምሩን ትናገር ቤተልሔም ታውራ ዝማሬ ሲውጣት ተረስቶ ቆጠራ። ይህ ምስጢር ግሩም ነው ከቶ ማይነገር ማርያምም በልቧ ትጠብቀው ነበር። ይህ ምስጢር ግሩም ነው ከቶ ማይነገር ማርያምም በልቧ ትጠብቀው ነበር። ድንግል ፈጣሪዋን ወለደችው በመጠቅለያም ተከለለችው። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛቸው በከብቶች ማደሪያ። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛቸው በከብቶች ማደሪያ። የማይታይ ታየ ተዳሰሰ እንደ ሰው በጠባቡ ደረት አዳምን መሰለው። ገረማት ጥበቡ ታናሿን ሙሽራ
ተዋህዷልና ቃል ከሥጋ ጋራ ሚስጥር ግሩም ነው ከቶ ማይነገር ማርያምም በልቧ ትጠብቀው ነበር። ሚስጥር ግሩም ነው ከቶ ማይነገር ማርያምም በልቧ ትጠብቀው ነበር። ድንግል ፈጣሪዋን ወለደችው በጠቅለያም ተገለለችው። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ። እነሆ በኤፍራታ ሰማነው በዱርም ውስጥ አየነው ውዳሴ ማርያም ዘቅዱስ ኤፍሬም። ናሁ ሰማናሁ በኤፍራታ ተወልደናሆም ድንግል ሲነገር ነበር በነቢያት አፍ እምድንግል በአንዱ በእግዚአብሔር በአንዱ በመንፈስ እምድንግል
የናፈቅነው ንጉሥ ሥጋ ለብሶ መጣ እምድንግል ወልድናሁ እምድንግል ወልድናሁ እምድንግል አብርሃም ያንን ቀን ለማየት ናፈቀ እምድንግል ዳዊት በኤፍራታ ልደቱን አወቀ እምድንግል ኢሳያስ ከድንግል ሲወለድ አየና እምድንግል ትንቢት ተናገረ ምልክት አለና እምድንግል ወልድናሁ እምድንግል ወልድናሁ እምድንግል ኮከብ ከያዕቆብ ይወጣል ሲባል እምድንግል ሰማይ ሆነችለት እናቱ ድንግል እምድንግል በሕዝቡ መካከል ሆኖ የሚያበራ እምድንግል በእርሱ ፈራረሰ የጨለማው ሥራ እምድንግል ወልድናሁ እምድንግል ወልድናሁ እምድንግል ከእረኞች ጋር ቤተልሔም ግቦ እምድንግል ከነገሥታቱ ጋር መሃን አቅርቦ እምድንግል እንስገድ ለሕፃኑ ይገባዋልና እምድንግል አለቅነት ሥልጣን በጫንቃው ነውና እምድንግል ወልድናሁ እምድንግል ወልድናሁ እምድንግል በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። የቅዱስ ሉቃስ ወንጌል ምዕራፍ 2 ቁጥር 8። ኮከብ ከያዕቆብ ይወጣል ሲባል እምድንግል ሰማይ ሆነችለት እናቱ ድንግል እምድንግል በሕዝቡ መካከል ሆኖ የሚያበራ እምድንግል በእርሱ ፈራረሰ የጨለማው ሥራ እምድንግል ወልድናሁ እምድንግል ወልድናሁ እምድንግል ከእረኞች ጋር ቤተልሔም ግቦ እምድንግል ከነገሥታቱ ጋር መሃን አቅርቦ እምድንግል እንስገድ ለሕፃኑ ይገባዋልና እምድንግል አለቅነት ሥልጣን በጫንቃው ነውና እምድንግል ወልድናሁ እምድንግል ወልድናሁ እምድንግል ወልድናሁ እምድንግል ወልድናሁ እምድንግል